ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? እንዴት ሰነበታችሁልኝ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቤተሰብ የሆናችሁ እንኳን ደህና መጣችሁ ብያለሁ። እንግዲህ ዛሬ ደግሞ የማሳያችሁ በቤታችን ውስጥ የጭቃ ቅባት ለፀጉራችን ተስማሚ ፀጉራችን እንዲያድግልን የሚረዳን የጭቃ ቅባት እንሰራለን በቤታችን ውስጥ። በመጀመሪያ ማንኛውንም የምንጠቀመውን የጭቃ ቅባት እናዘጋጃለን። ከዛ በብረት ድስት ላይ እናደርግና ሩዝሜሪ፣ ነጭ ሽንኩርት፣ ዝንጅብል፣ አብሽ፣ ጥቁር አዝሙድ እና ደግሞ ምንድነው ሌላ ያደረኩኝ ከርከዴ አድርገን እሳት ላይ እንጥደዋለን። ይኸው እንዴት እየቀለጠ እንደሆነ። ይሄ ደግሞ ነጭ የምታዩት ባዝሊን ነው። ባዝሊን ለፀጉር ልስላሴና ፀጉራችንን ጠንካራ እንዳይበጣጠስ ስለሚያደርግልን ባዝሊን ያስፈልገናል። ስለዚህ እሳት ላይ ስናደርገው እንደዚህ ይቀልጣል። በቃ እንደ ዘይት ነው የምናነጥረው ማለት ነው። ከዛ ደግሞ እንትን ይጨመርበታል። ፈሳሽ ይሄ የሚጨምርበት የወይራ ዘይት እና የኮኮናት ዘይት እና ደግሞ የምግብ ዘይት የተቀላቀለ አለኝ። እኔ አንድ ላይ ያበሰልኩት ከሱ እየቀነስኩ ነው እያመጣሁ እዚህ ጋር እያደረኩት ያለሁት። እና በደንብ ነው የማንተከትከው እንደምታዩት እየኮረፈ ነው። ፀጉራችን እንዲያድግልን የሚፈልገውን ነገር ማድረግ አለብን። ዝም ብሎ ፀጉር አያድግም። ህፃን ልጅ ስናሳድግ እንክብካቤ እንደምናደርግለት ሁሉ ፀጉራችንም እንክብካቤ ስለሚያስፈልገው የምንፈልገውን ነገር ማድረግ ይኖርብናል። እና እዩት እንደዚህ ነው እየኮረፈ ነው። የሰሊጥ ዘይትም ስላለው ጭምር ነው እንደዚህ የሚኮርፈው። እና የሰሊጥ ዘይት ደግሞ ታውቃላችሁ በተፈጥሮ እሳት ሲነካው ይኩረፈረፋል። እና ይኸው እዚህ ጋር የተኮረፈረፈ ነው በደንብ ነው በጣም ነጭ ሆነ አረፋ ወጣው እንደ ሳሙና ማለት ነው። ግን እሱ ሳሙና ሳይሆን ዘይት ነው። ኦኬ እንደዚህ ካንተከተክን በኋላ በጣም ከተንተከተከ በኋላ ምን እናደርጋለን መሰላችሁ? ኦኬ የተኩረፈረፈ ነው ተመልከቱ። በነገራችን ላይ እዚህ ጋር በመሃል የምታዩት ይሄ ሌላ ዘይት ነው። ቀረጻ ላይ ገብቶብኝ ነው እንጂ ይሄ ሌላ ዘይት ነው። ይሄኛው ይሄ ነጭ የምታዩት ይሄ ሌላ ነው። የዚህን ደግሞ በዛኛው ቻናል የለቀው ስለሆነ ትቼው ነው። ይሄ ሌላ ነው። የጭቃ ቅባቱ አይደለም ግን አንድ ላይ ጎን ለጎን ስለጣድኩት ነው አብሬ እያማሰልኩት ያለሁት እንጂ ይሄ ነው። የሚኩረፈረፈው የነበረው ነው ለጭቃ ቅባት የሚሆን እዚህ ጋር እንደምታዩት ይሄ ነው። ኦኬ እዩት። በቅባቱ እቃ መልሼ አጠለልኩት ማለት ነው። አያችሁት ከለሩን ተመልከቱት ከለሩን እቹት ውሃ ነው የሆነ። ከዛ እንደዚህ አድርገን እናስቀምጠዋለን። ከተቀላቀለ በኋላ እናስቀምጠው ውሃ ነው አይደል? አሁን እንደምታዩት ጭቃ ቅባት ብንፈልግ እንዲህ ስናስቀምጠው በራሱ እንግዲህ አሁን ቅባት ብዙ ነገር አለው። በጣም ብዙ ነገር አለው። ሽንኩርት፣ ነጭ ሽንኩርት፣ ዝንጅብል፣ ሩዝሜሪ፣ ጥቁር አዝሙድ፣ አብሽ፣ ከርኬዴ አድርገን ሚስማር ቅርንፉል ማለት ነው። እሱን አድርገንበታል እና እነዚህ ነገሮች ደግሞ ለፀጉራችን አስፈላጊ ስለሆኑ ፀጉራችን የሚፈልገውን ነገር ያገኛል ማለት ነው። እንደዚህ አድርገን እናስቀምጠዋለን አሁን ማለት ነው። እስኪረጋ ድረስ ወዲያውኑ ይረጋል። እንደዚህ አድርገን እናስቀምጠውና አያችሁት ያማሰልኩት ነው እንዲበርድ። ከዛ ከበረደ አሁን ትንሽ ላማስለውና ከዛ ተወዋለሁኝ በራሱ እንዲያያዝ ማለት ነው። ተመልከቱ ሲበርድ እንደዚህ ሆነ ማለት ነው። ሲበርድ ትክክለኛ ጭቃ ቅባት ሰራን ማለት ነው። ተመልከቱ ቆይ በጣቴ ነክቼ ላሳያችሁ እንዴት እንደረጋ ለማየት
ኦኬ ተመልከቱ ታያችሁት አይደለ? እንደዚህ ቆንጆ የሆነ የተመጣጠነ ፀጉራችን የተመጣጠነ የጭቃ ቅባት መስራት እንችላለን በቤታችን ውስጥ እላችኋለሁ ውዶቼ። እስካሁን ስለተከታተላችሁኝ ከልብ አመሰግናለሁ። ቪዲዮውን ላይክ ሼር አድርጉት እናንተም ተጠቀሙት ፀጉራችሁን አሳድጉ ተንከባከቡ። በቤታችሁ ውስጥ እንደዚህ አድርጋችሁ ቆንጆ የጭቃ ቅባት መስራት ትችላላችሁ። እስካሁን ስለተከታተላችሁኝ ከልብ አመሰግናለሁ እወዳችኋለሁ። ቪዲዮውን ላይክ ሼር አድርጉልኝ። በቀጣይ ቪዲዮ እንገናኛለን። ባይ ባይ እወዳችኋለሁ። ሀሳብ አስተያየታችሁን ኮሜንት ብታስቀምጡልኝ እቀበላለሁ። እንግዲህ የሚጠቅማችሁን ቪዲዮ ስለማመጣላችሁ ተከታተሉ። ላይክ ያላደረጋችሁ ላይክ አድርጉ። ሰላም ሰንብቱልኝ።